ወይኔ ጉዴ እውላችሁ ጋይስ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ ኢዮዳብ ንጉሴ ከዚህ ሁሉ መንጋ ክርስቲያን የትናንትናውን የፖለቲካ ውይይት ፎከስ አድርጎ በጥሩ ሁኔታ የታዘበው እሱ ነው። መግቢያ ላይ እንደሰማችሁት እፎይሴጋ የሰራውን ፖለቲካ አጋልጧል። እፎይሴጋ ትናንትና ኦርቶዶክስን ክዶ መጽሐፍ ቅዱስን ደብቆ ነበር ሲቀለበለብ የነበረው። ይህም ብቻም ሳይሆን ወጣቱ ወይም ኦርቶዶክሱ ወጣት ፈጣሪ እጅ የለውም እግር የለውም የሚል ፍራቻ ውስጥ እጅና እግር መጥፎ ነገር አድርጎ እንዲስል አድርጎ ነው የቀረበው። ይህ ነገር ኦርቶዶክስን በቃ እንጦሮንጦስ የሚያስገባ ነው። መጽሐፍ ቅዱስን የሚያስክድ ነው። በቃ ሰውኛ ፈጣሪ አንፈልግም ነው እጃለው እግራለው ከተባለ ፈጣሪ አንፈልግም የሚል ፍራቻ ውስጥ እንዲገባ እንጂ ግብረ ገብነት አልነበረውም፣ አካዳሚ አልነበረውም። ስለ ሃይማኖት ሳይሆን ስለ ስግብግበኝነት አንድ ነገር ስለማስፈራራት ነው የእፎይሴጋ ዋና ዓላማ። ኦርቶዶክስ ሁላችሁም እንደምታውቁት በአጭር ደረትና በጠባብ ደረትና በአጭር ቁመት የተወሰነ ፈጣሪ አላቸው። ኢየሱስ እንደኛው ሰው የሆነ ማለት ነው። ኦኬ 3 ገጽ ያላቸው ፈጣሪዎች አሏቸው። ኦርቶዶክስ ጋር ማርያም አለች የፈጣሪ እናት ማለት ነው። ድንግል ፈጣሪዋን ወለደች ሲል የኖረ ለማርያም ለገብርኤል ለኢየሱስ ሲዘምር የሚውል የኦርቶዶክስ ወጣት እንዴት ነው ፈጣሪ እጅ የለውም እግር የለውም እያሉ ማስፈራራት? ስለዚህ የእፎይሴጋ ዋና ዓላማ ወጣቱን ማስፈራራት ነው። ጠይብ አስፈራራው፣ ከእስልምና አስፈራራው። ኦርቶዶክስን ምን ልታደርገው ነው? ኦርቶዶክስን እንዴት ብለህ ነው የምታስረዳቸው? ኢየሱስ እጅ አለው እግር አለው አይን አለው ብልት አለው አንገት አለው ጉበት አለው ኩላሊት አለው ልብ አለው ጸጉር አለው ጥፍር አለው ምን የሌለው ነገር አለው? ምን እንደኛ ሰው ነው። ምላስ አለው ጥርስ አለው የሌለው ነገር የለም ኢየሱስ። እኛ እንደምንራበው የሚራብ፣ እኛ እንደምንቆሽሸው የሚቆሽሽ፣ እኛ እንደምንጠማው የሚጠማ እንደኛ የሚያለቅስ ነው። ይሄንን ምን ያደርጉት የኦርቶዶክስ ወጣቶች ነው። ኢየሱስን ምን ያደርጉት የኦርቶዶክስ ወጣቶች ነው። ኖርማሊ እሱ ለእስልምና ካለው ጥላቻ እስልምናን የጎዳ መስሎት ነው እንጂ አሁን ኦርቶዶክስን እንዴት ነው የምታድኑት ነው። መጽሐፍ ቅዱስ ላይ እግዚአብሔር ክንፍ አለው ጸጉር አለው የሌለው ነገር የለው ጫማ አለው ልብሱ የተንዘረፈፈ ነው የእግዚአብሔር። እግዚአብሔርን ምን ልታደርጉት ነው? ስለዚህ ኦርቶዶክስን የካደ ነው። ይሄን ቪዲዮ የሰራሁት ወንድማችን ሁሱን እንድታመሰግኑ የምስጋና ሳምንት ነው። ይህ ሳምንት ወንድማችን ሁሱ ምናምንበትን ቁርአን ላይ ያለውን አምላካችን አላህ Subhanahu Wa Ta'ala ስለራሱ የተናገረውን በትክክል ነው ያስቀመጠው። በጣም ነው የምናመሰግነው ወንድማችን ሁሱን። ይህ ሳምንት የምስጋና ሳምንት ነው። ወንድማችን ሁሱን ልታመሰግኑት። እስልምናችንን ቁርአንን በትክክል አውጥቶ የተናገረ ነው። ሃይማኖታችንን አልደበቀም፣ ቁርአናችንን አልደበቀም። የትኛውንም ወጣት ለማስፈራራት አልሞከረም። እፎይሴጋ ሲያደርግ የነበረው ምንድነው? ማስፈራራት ነው። ወጣቱ ሃይማኖትን እንዲፈራ፣ ወጣቱ እግር እጅ ምናምን የሚለውን ነገር እንዲፈራ ነው ያደረገው። እኛ ማህበረሰብን የሚያስፈራራ ሳይሆን የምንፈልገው የተጻፈን በትክክል የሚያነብ፣ የተጻፈን በትክክል የሚረዳ ቀጥተኛ ህዝብ ነው እንጂ የምንፈልገው ይሄ መቁረጥ፣ መቀጠል፣ ማስፈራራት፣ መሸወድ የሚባል ነገር እኛ አንፈልግም። የሰው ልጅ ፈጣሪውን እንዲፈራ ፈጣሪውን እንዲክድ አንፈልግም። እፎይሴጋ ትናንትና ሲያደርግ የነበረው ምንድነው? ኤቲየስትነት። በቃ ወጣቱን ሃይማኖት እንዲፈራ ወጣቱ ፈጣሪ አልባ እንዲሆን ነው ያደረገው። ወንድማችን ሁሱን አመስግኑልን፣ አመስግኑት። በዛው አጋጣሚ ያመሰግናለሁ። ኢዮዳብ ብራቮ ብራቮ ብራቮ። ወገናችን ኢዮዳብ በጣም ጥሩ ስራ ነው የሰራው።